sabarna وبدان جلكبنا ولا اللي هابدو كتبنا دبفنا ولا اللي دكنا إجا قلبي دومسا برنوتا فيلنا إساجيرو إبسا آبا جني كانا كلمان جلكبنا آفانو مكينيان كتبنا دبفنا آفانو مكينيان كتبنا دبفنا آبا جني كانا كلمان جلكبنا آفانو مكينيان كتبنا دبفنا Congratulations once again. የቀድሞ የኢፌዴሪ የዩኒቨርሲቲው የሴኔት አባላት ውድ ተመራቂዎችና የተመራቂ ቤተሰቦች በሙሉ እንኳን በዛሬው ዕለት በወለጋ ዩኒቨርሲቲ ለ9ኛ ጊዜ በሚካሄደው ሳቸው በገጌሰን በገጋመተን Congratulations once again. የዛሬውን የግቢ ካምፓስ የተማሪዎች የምረቃ ስነ ስርዓት መርሃ ግብርን አስተዋውቃለሁ። መጀመሪያ ይዟል የዩኒቨርሲቲው የባህል ቡድን ጣዕመ ዜማ ያሰማል። ይሄን ተካሂዷል። በመቀጠል የወለጋ ዩኒቨርሲቲ የዕለቱ የክብር እንግዳና የቦርድ አባላት በወለጋ ዩኒቨርሲቲ ፕሬዝዳንት መሪነት ቦታቸውን ይዛሉ ይላል። ይሄን ተካሂዷል። ቀጥሎ ያለው የመርሃ ግብር ማስተዋወቅ ነው። ይሄን ያደረኩ እንገኛለሁ። ከዛ በመቀጠል በማስፈጸም ለምረቃ ያቀርባሉ። የወለጋ ዩኒቨርሲቲ ህፃናት መዝሙር እንኳን ደስ አላችሁ መዝሙር ያቀርባሉ በመቀጠል ማለት ነው። እንደዚሁም ከየኮሌጁ ከፍተኛ ውጤት ላመጡ የሴት ተማሪዎች ሽልማት የሚሰጥበት ጊዜ ይሆናል። በተመጨረሻ በትምህርታቸው የላቀ ውጤት ላስመዘገቡ ተመራቂ ተማሪዎች የወርቅ ሜዳሊያ ሽልማት የሚሰጥበት ጊዜ ይሆናል። ከዛ የተማሪዎች ተወካይ
ንግግር ያደርጋል። የፎቶ ጊዜና የባህል ዜማ ጊዜ ይኖረናል ማለት ነው። ፕሮግራማችን በዚሁ ይቀጥላል። በድጋሚ የወለጋ ዩኒቨርሲቲ የጊምቢ ካምፓስ ተማሪዎች እንኳን ደስ አላችሁ፣ እንኳን አደረሳችሁ። በገገመተን እሺ ገመቹ ከሰና ከብትሪ ብሰጥ እንኳን ደስ አላችሁ። በገገመተን ኮንግራቹሌሽን። አሁን ከዚህ በመቀጠል የወለጋ ዩኒቨርሲቲ ቦርድ አባልና የዕለቱ የክብር እንግዳ ክቡር ዶክተር ኤባ ሚደና የወለጋ ዩኒቨርሲቲ ፕሬዝዳንት፣ የተከበራችሁ የወለጋ ዩኒቨርሲቲ ቦርድና ሴኔት አባላት፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የተከበራችሁ ተመራቂዎችና የተመራቂ ቤተሰቦች፣ በቅድሚያ እንኳን ለ2009 የወለጋ ዩኒቨርሲቲ ጊምቢ ካምፓስ የተማሪዎች ምረቃ በዓል በሰላም አደረሳችሁ። ውድ ተመራቂዎች እንዲሁም የተመራቂ ቤተሰቦች እንኳን ደስ አላችሁ። በገገመደኒ ኮንግራቹሌሽን። የወለጋ ዩኒቨርሲቲ ጊምቢ ካምፓስ በ2001 በ18 መምህራንና በ63 የድጋፍና አስተዳደር ሰጪ ሰራተኞች በ5 ትምህርት ክፍሎች 466 ተማሪዎችን ተቀብሎ ስራ ሲጀምር በአሁኑ ጊዜ 110 መምህራንና 240 የአስተዳደር ድጋፍ ሰጪ ሰራተኞች በአጠቃላይ 350 ሰራተኞችን በማደራጀት ስራውን እየሰራ ይገኛል። በተማሪዎች ቅበላ ረገድም በመጀመሪያ ዲግሪ በመደበኛ 843 ተማሪዎችን በተከታታይ 2401 ተማሪዎችን በአጠቃላይ በመጀመሪያ ዲግሪ 3244 ተማሪዎችን እያስተማረ የሚገኝ ሲሆን በተጨማሪም በድህረ ምረቃ በመደበኛ 9 ተማሪዎችን በተከታታይ 393 ተማሪዎችን በአጠቃላይ በድህረ ምረቃ 402 ተማሪዎች ያሉት ሲሆን ካምፓሳችን በቅድመ ምረቃና በድህረ ምረቃ 3646 ተማሪዎችን ተቀብሎ እያስተማረ ይገኛል። የወለጋ ዩኒቨርሲቲ ጊምቢ ካምፓስ እስካሁን ድረስ በቅድመ ምረቃ 1702 ተማሪዎችን በድህረ ምረቃ 30 ተማሪዎችን በአጠቃላይ 1732 ተማሪዎችን ያስመረቀ ሲሆን በዘንድሮ ዓመት ለ7ኛ ጊዜ በሚካሄደው የምረቃ ስነ ስርዓት በቅድመ ምረቃ በመደበኛ መርሃ ግብር በ7 ትምህርት ክፍሎች ወንድ 89 ሴት 57 በድምሩ 146 ተማሪዎችን በተከታታይ መርሃ ግብር 188 ወንድ 94 ሴት በድምሩ 282 ተማሪዎችን በአጠቃላይ በመጀመሪያ ዲግሪ 277 ወንድና 151 ሴቶች በድምሩ 428 ተማሪዎችን በድህረ ምረቃ በ3 ፕሮግራሞች ወንድ 51 ሴት 1 በድምሩ 52 ሲሆኑ በዛሬ ዕለት በአጠቃላይ 278 ወንድና 152 ሴት በድምሩ 430 ተማሪዎችን ያስመርቃል። ካምፓሳችን የሀገሪቱን ከፍተኛ ትምህርት ተቋማት ዋና ተግባርን እያከናወነ ሲሆን ብቁ ዜጎችን በማፍራት ለሀገራችን ልማትና ለሕዝባችን ማህበራዊና ኢኮኖሚያዊ እድገት እውን የማድረግ ራዕይ ለማሳካትና የዩኒቨርሲቲያችን በ2025 ከአፍሪካ ግንባር ቀደም 25 ዩኒቨርሲቲዎች መካከል አንድ ለመሆን ያነገበውን ራዕይ ለማሳካት የሚያስችሉ የመማር ማስተማር የምርምርና የማህበረሰብ አገልግሎት የሚያጠናክር የመጀመሪያ ምዕራፍ ስራዎችን አጠናክሮ እየሰራ ይገኛል። በመማር ማስተማር ስራ ላይ የከፍተኛ ትምህርት ተቋማት ተደራሽነት እቅድን እውን ለማድረግ ከአሁን በፊት አንድ ፋካልቲ 3 ትምህርት ክፍልና 7 ፕሮግራሞች ብቻ የነበሩት ሲሆን በ2009 በመደበኛው በ3 ፋካልቲዎች በ19 ትምህርት ክፍሎች በተከታታይ በ5 ትምህርት ክፍሎች እንዲሁም በድህረ ምረቃ በ9 የተለያዩ ፕሮግራሞች ከፍ በማድረግ ማስፋፋት ስራዎችን ሰርቷል። በምርምር ስራዎች በተመለከተ ካምፓሳችን የማህበረሰቡን ችግር ሊፈቱ የሚችሉ ምርምሮችን ለማካሄድ አቅዶ ዘንድሮ አንድ ሀገር አቀፍ ሲምፖዚየም ያዘጋጀ ሲሆን በካምፓሳችን መምህራን
በተለያዩ ርዕሰ ጉዳዮች ላይ 15 የምርምር ፕሮጀክቶች ጸድቆ እየተሰሩ ይገኛሉ። የማህበረሰብ አገልግሎት ስራዎችን አስመልክቶ ካምፓሳችን ለማህበረሰቡ እየሰጠ ያለው አገልግሎቶች ብዙ ቢሆኑም ከዚያ ውስጥ ዋና ዋናዎቹን ለመጥቀስ ያክል እድሜያቸው ከ17 በታች የሆኑ ታዳጊ ስፖርተኞችን በፕሮጀክት ማሰልጠን፣ ለሴቶች ለህፃናትና ለአረጋውያን ነፃ የህግ አገልግሎት በመስጠት ፍትህ እንዲያገኙ በማድረግ በዩኒቨርሲቲያችን በተቋቋመው ኢንተርፕራይዝ አንድ የከተማ አውቶቡስ ለግንቢ ከተማ የትራንስፖርት አገልግሎት እንዲሰጥ በማድረግ አንድ የችግኝ ጣቢያ በመመስረት የተለያዩ ሀገር በቀል ችግኞችን በማዘጋጀት ለግንቢ ከተማና ለአካባቢው ነዋሪዎች በማከፋፈል ለአካባቢው ጥበቃ እንክብካቤ አስተዋጽኦ በማድረግ ከፍተኛ ነጥብ ላስመዘገቡ በግንቢ ከተማ ያሉና ቤት ተማሪዎች ሽልማት በማበርከት የተሻለ ውጤት እንዲያመጡ በማበረታታት የበኩሉን ሚና እየተጫወተ ይገኛል። በተጨማሪም በተለያዩ ርዕሰ ጉዳዮች ላይ ማለትም በከተማ ደረቅ ቆሻሻ አወጋገድ፣ ከተማን አረንጓዴ የማድረግ ስራና የአየር ንብረት ለውጥ ላይ ለምዕራብ ወለጋ ዞን ለ7 ወረዳዎችና ለ2 ከተሞች ስልጠናዎችን በመስጠት ማህበረሰቡን ተጠቃሚ አድርጓል። እንዲሁም ከምዕራብ ወለጋ ባህልና ቱሪዝም ቢሮ ጋር ትስስር በመፍጠር በዞኑ ውስጥ የሚገኙ የቱሪዝም መስህቦችና ታሪካዊ ቦታዎችን የመለየት ስራ የተሰራ ሲሆን በተጨማሪም የኦሮሞ ሕዝብ ስልጣኔና ልዩ መገለጫ የሆነውን የገዳ ስርዓት ወደ ቦታው እንዲመለስ የመጫ አባገዳዎች ጉባኤ ጉሚ አቦቲ ገዳ መጫ በዞኑ እንዲመሰረት ጥናታዊ ዳሰሳ በማድረግ የገዳ ስርዓት እንዲሰራራ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ካምፓሳችን የተገነባበት መልክዓ ምድር ለግንባታ ምቹ ባይሆንም የመማር ማስተማርና የምርምር ስራዎችን ለማቀላጠፍ አካባቢውን ምቹ ለማድረግ የተለያዩ ህንፃዎች ግንባታዎችን እየተሰሩ ሲሆን በዛሬው ቀን 3 ህንፃዎች ማለትም የስታፍ መዝናኛ፣ የተማሪዎች መዝናኛ እና የሴት ተማሪዎች ማደሪያ ዶርም ተጠናቆ ለምረቃ የበቃ ሲሆን በተጨማሪም የወንድ ተማሪዎች ማደሪያ ዶርም 85.78 ከመቶ፣ የመምህራን መኖሪያ አፓርትመንት 65.21 በመቶ እንዲሁም የአስተዳደር ህንፃ 25.11 በመቶ ላይ ደርሷል። ካለን ውስን የመንግስት በጀት በካምፓሳችን እነዚህና ሌሎች ግንባታዎች እንዲገነቡ ከፍተኛ ትኩረት በመስጠት እገዛ ያደረጉ የዩኒቨርሲቲያችን የበላይ አመራሮች እንዲሁም በተደጋጋሚ ለግንባታ መሬት በመስጠትና ለተነሺ ሰዎች በየጊዜው ካሳ በመክፈል ግንባታው እንዲሳካ ያላቋረጠ ጥረት እና እገዛ ላደረጉልን ለምዕራብ ወለጋ ዞን መስተዳድር፣ ለግንቢ ከተማ ከንቲባና መዘጋጃ ቢሮዎች እንዲሁም ለግንቢ ከተማ ወረዳ በተጨማሪም ለተለያዩ መስሪያ ቤቶች በራሴና በግንቢ ማህበረሰብ ስም ልባዊ ምስጋና እያቀረብኩ እንደ ወትሮ ለወደፊት ድጋፋችሁ እንዳይለየን በአክብሮት እጠይቃለሁ። በተጨማሪም ይህ ዝግጅት እንዲሳካ ጊዜያችሁን ጉልበታችሁን በማበርከት እንዲያምር ላደረጋችሁ የካምፓሳችን ማህበረሰብ በሙሉ ምስጋና ማቅረብ ፈልጋለሁ። ውድ የዛሬ ተመራቂዎች ከዚህ በኋላ ትልቅ ሀገራዊ ኃላፊነት ስለምትጠበቅባችሁ በዩኒቨርሲቲ ቆይታችሁ ያገኛችሁትን ዕውቀትና ክህሎት ሙያው በፈቀደ ስነ ምግባር ለሀገራችን ልማትና ለሕዝባችን ማህበራዊ ኢኮኖሚያዊ እድገት በቅንነትና በታማኝነት ስራ ላይ እንድታውሉ እያልኩኝ የወደፊት ጊዜያችሁ መልካምና የተሳካ እንዲሆን መልካም ምኞቴን በመግለጽ አሁንም በድጋሜ እንኳን ደስ አላችሁ በገመደን ኮንግራቹሌሽን። ወደ መድረክ መጥቶ የምረቃ ስነ ስርዓቱን አስመልክቶ ንግግር እንዲያደርጉ እጋብዛለሁ። የተከበሩ
የተከበሩ ዶክተር አበራ ደሳ የወለጋ ዩኒቨርሲቲ ቦርድ አባልና የዕለቱ የክብር እንግዳ፣ ክቡር አቶ ቀናቴ ነጋሳ የግንቢ ካምፓስ ዲን፣ የተከበሩ ፕሮፌሰር ተሰማታ በአዲስ አበባ ዩኒቨርሲቲ የታሪክ ፕሮፌሰር፣ የተከበሩ ፕሮፌሰር እንዳሻው በቀለ በአዲስ አበባ ዩኒቨርሲቲ የጄኔቲክስ ፕሮፌሰርና የዓለም ሳይንስ አካዳሚ አባል፣ የተከበራችሁ በሕዝብ ተወካዮች ምክር ቤት የከፍተኛ ትምህርት ዘርፍ ቋሚ ኮሚቴ አባላት፣ ክቡራን የወለጋ ዩኒቨርሲቲ ቦርድ አባላት፣ ክቡራን የወለጋ ዩኒቨርሲቲ ሴኔት አባላት፣ ክቡራን የምዕራብ ወለጋ ዞን አስተዳደር የሥራ ኃላፊዎች፣ ክቡራን የግንቢ ከተማ አስተዳደር የሥራ ኃላፊዎች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የተመራቂ ቤተሰቦች፣ ክቡራን የዩኒቨርሲቲ መምህራንና ድጋፍ ሰጪ ሰራተኞች፣ ውድ የዕለቱ ተመራቂዎች፣ በመጀመሪያ ደረጃ በወለጋ ዩኒቨርሲቲ ግቢ ካምፓስ ለሰባተኛው ጊዜ በሚከበረው የተማሪዎች ምረቃ በመገኘታችሁ የተሰማኝን ትልቅ ደስታ የገለጽኩ እንኳን ደህና መጣችሁ በማለት በዩኒቨርሲቲው ማህበረሰብና በራሴ ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። እንኳን ለዛሬዋ ቀን አደረሳችሁ፣ እንኳን ደስ አላችሁ። ክቡራትና ክቡራን፣ የወለጋ ዩኒቨርሲቲ በ1999 ዓ.ም የመማር ማስተማር ስራውን ከጀመረበት ጊዜ ጀምሮ እስከ 2008 ዓ.ም መጨረሻ 25595 ተማሪዎችን ከነዚህም በሁለተኛው ዲግሪ 718 ወንድ 668 እና ሴት 48 ያስመረቀ ሲሆን ዘንድሮ የሚመረቁትን 4848 ተማሪዎችን ጨምሮ 30441 ተማሪዎች በማስመረቅ ለሀገሪቷ ልማት አበርክተዋል። ከነዚህም በግቢ ካምፓስ እስከ 2008 የትምህርት ዘመን መጨረሻ በመጀመሪያ ዲግሪ 3276 ወንድ 2298 እና ሴት 375 እንዲሁም በድህረ ምረቃ 50 ወንድ በድምሩ 3326 ተማሪዎች ተመርቀዋል። በዛሬው ዕለት በመጀመሪያ ዲግሪ መደበኛ ፕሮግራም 146 89 ወንድና 57 ሴት በቅድመ ምረቃ ተከታታይ እንዲሁም ተጨማሪ ተማሪዎች እንደሚመረቁ ያሳያል። በካምፓሱ በአጠቃላይ እስካሁን ድረስ 3422 ተማሪዎች በቅድመ ምረቃና በድምሩ ከማስተርስ ጋር ጨምሮ 3480 ምሩቃንን በማፍራት ለሀገሪቷ አበርክተዋል። ዩኒቨርሲቲያችን በዚህ የትምህርት ዘመን በአጠቃላይ 31470 ተማሪዎችን ማለትም በመደበኛው 12919 ወንድ 7962 እና ሴት 4957 በተከታታይ ትምህርት 17132 ወንድ 11833 እና ሴት 5229 እንዲሁም በድህረ ምረቃ ሁለተኛ ዲግሪ 1376 ወንድ 1263 እና ሴት 113 በሶስተኛ ዲግሪ 48 ወንድ 47 እና ሴት 1 ተማሪዎች ተቀብሎ በማስተማር ላይ የቆየ ሲሆን ከነዚህም በግቢ ካምፓስ በ18 መደበኛ የትምህርት ክፍሎች በ19 ፕሮግራሞች እንዲሁም በ3 ተከታታይ ትምህርት ፕሮግራሞች በድምሩ 23 ፕሮግራሞች ማለትም በመደበኛው 843 በተከታታይ 2401 እና በድህረ ምረቃ ሁለተኛ ዲግሪ 402 ከዚህ ውስጥ በመደበኛው 9 እና በተከታታይ 393 በአጠቃላይ 3646 ተማሪዎች በትምህርት ዘመኑ ትምህርታቸውን ሲከታተሉ ቆይቷል። በትምህርት ዘመኑ በካምፓሱ አንድ